ሰላም ጤና ይስጥልኝ። ወደ የተከበራችሁ የመቅደስ ህልመኛ ዩቱብ ተከታታዮች እንዴት ናችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በጣም ገራሚ የሆነ ምክር በተለይ በስደት ላይ ለሚገኙ እህቶቼ ድንቅ የሆነ ምክር ይዤላቸው መጥቻለሁ። ሼር እያረጋችሁ ቻናሌ ደግሞ አዲስ ነው እና ሰብስክራይብ እያረጋችሁ አበረታቱኝ። እንግዲህ አረብ ላይ ወይ ደግሞ የተለያዩ አረብ ሀገራት ላይ የምንገኝ ሰዎች ወይ ደግሞ እህቶች ለምንድን ነው በጊዜ ቶሎ ወደ ሀገራችን የማንገባው? ለምንድን ነው ብዙ አመታትን በስደት ላይ የምናስቆጥረው? መጨረሻችን ለምንድን ነው ብዙ ሰርተን መጨረሻችን ዝቅተኛ ኑሮ ላይ የሚሆንበት ምክንያት? ወይ ደግሞ ብዙ አመታትን በስደት ላይ የምናስቆጥርበት 5 ምክንያቶችን አግኝቻለሁ። ታዲያ እነዚህንም 5 ምክንያቶች ተራ በተራ የማካፍላችሁ ይሆናል። ዛሬ እንግዲህ አንዱን ይዤ መጥቻለሁ። በአንዱ ላይ በደንብ አድርገን እናወራለን። እንግዲህ በተለይ በስደት ላይ ላሉት እህቶቼ በጣም ጠቃሚ ነው። እንዲሁም ደግሞ በስደት ላይ ለሚገኙ ወንድሞቼ ሼር እያደረጋችሁ አድርሱልኝ። እንግዲህ ዩቱብ ቻናሌ እንዳልኳችሁ አዲስ ነው። ሰብስክራይብ እያደረጋችሁ ሰብስክራይብ ማድረጋችሁን አትርሱ። የምሰራቸው ቪዲዮዎች እንዲደርሳችሁ ከፈለጋችሁ ከአሁን በኋላ ባለው ጊዜ ውስጥ በጣም አስተማሪ የሆኑ ቪዲዮዎችን ይዤላችሁ ስለምመጣ የምሰራቸው የምለቃቸው ቪዲዮዎች እንዲደርሳችሁ ከፈለጋችሁ የደውል ምልክቷን ንኩ። እንግዲህ ከወደዳችሁት ደግሞ ላይክ እያረጋችሁ ኮመንት እያረጋችሁ አበረታቱኝ እላለሁ። እንግዲህ ወደ ዋናው ነጥቤ እገባለሁ። እንግዲህ ብዙ አመታትን እንግዲህ በስደት ላይ እናስቆጥራለን። 10 ዓመት 8 ዓመት ወይም ደግሞ ከዛ በላይ ብዙ አመታትን በስደት ላይ እናስቆጥራለን። መጨረሻችን ግን በልፋታችን ልክ አይደለም። በኋላ ላይ ዝቅተኛ ሁኔታ ላይ ደግሞ ዝቅ ያለ የኑሮ ደረጃ ላይ እንሆናለን። እሱም የሆነበት ምክንያት ምንድን ነው? ብዙ አመታትንስ በስደት ላይ የምናስቆጥርበት ምክንያት ምንድን ነው ለምለው እንግዲህ ዛሬ አንድና ዋነኛው ምክንያት ይዤላችሁ መጥቻለሁ። እንግዲህ ዩቱብ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ዛሬ ይዤላችሁ የመጣሁኝ እንግዲህ ብዙ አመታትን ስደት ላይ የምናስቆጥርበት ምክንያት ግልጽ የሆነ እቅድና ግብ አለመኖር ብዙ ጊዜ ወይ ደግሞ ብዙ አመታትን በስደት ላይ እንድናስቆጥር ያደርገናል። እንግዲህ ብዙ አመታትን ባስቆጠረን ልክ እንግዲህ ፍላጎታችንም ወይ ደግሞ እድሜያችንም ይሄዳል። ፍላጎታችንም በዛው ልክ ይሰፋል። መጀመሪያ የነበረን ጤንነት፣ መጀመሪያ የነበረን የአስተሳሰብ ሁኔታ፣ መጀመሪያ የነበረን ቁመና፣ መጀመሪያ የነበረን ቤተሰብ ሁላ እንደዛ ሊጠብቀን አይችልም። ጉልበትም ያልቃል። እንዲሁም ደግሞ የልፋታችን በዛው ልክ አይታይም እና አብዛኞቻችን ላይ እሱ የሆነበት ምክንያት ምንድን ነው? ግልጽ የሆነ እቅድ፣ ግልጽ የሆነ ግብ አለመኖር ነው። ሁላችንም እንግዲህ የምንወጣበት ወይ ደግሞ የምንሰደድበት ምክንያት አለን። እሱም ወይ ቤተሰባችን ልንለውጥ ይሆናል፣ ቤተሰባችን ካሉበት ችግር ልናወጣ ይሆናል። አሊያም ደግሞ እኛም ራሳችን የተሻለ ህይወት የተሻለ ኑሮ ለመኖር ብለን ነው እንግዲህ ሁሉም ሰው ከሀገሩ የሚሰደድበት ስለተቸገረ ወይ ደግሞ ለውጥን ስለፈለገ እንጂ ዝም ብሎ ተነስቶ ከሀገሩ የሚወጣ ከቤተሰቡ ተለይቶ የሚሄድ የለም ማለት ነው። ግን በዛን ጊዜ የምንወጣበት አንድና አንድ የሆነ ችግር ለመፍታት ነው የምንወጣው። ያንን ችግር ለመፍታት ከወጣን በኋላ ያንን ችግር ብቻ ለመፍታት ወይ ደግሞ ስናየው የነበረውን ችግር ለመፍታት ዝም ብለን ብራችንን በየወሩ በየጊዜው እንልካለን። ያ ብር ምን ላይ እንዳልሆነ ምን ላይ እንደዋለ ምን ላይ እንዲውል ፈልገን እንደላክ ነው አናቅም ማለት ነው። ዝም ብለን ችግር አለ፣ እንደዚህ ያልሞላ ቀዳዳ አለ፣ የጎደለ ነገር አለ ስለተባልን ብቻ ብራችንን እያነሳን እንልካለን ማለት ነው። በኋላ ላይ ግን ብዙ አመታት በዚህ ልኩ ወር ሲመጣ እየላክን ወር ሲመጣ እየላክን በዚህን ጊዜ አመት ይቆጠራል፣ አመታት ይቆጠራል። ብዙ አመታት 4 አመታት 5 6 አመታት 8 አመታት 10 አመታት እየተባለ አመቱ እየሄደ ይሄዳል። እኛ በፊት የነበረን ኃይል ከሀገራችን ስንወጣ የነበረን ጤንነት ከሀገራችን ስንወጣ የነበረው የልጅነታችን ወዝ ወይ ደግሞ የነበረን ሁሉ ነገር እንደዛ አይቆይም ማለት ነው። በዛን ጊዜ እየደከምን እንመጣለን። አሁን ወራቶች ሲመጡ እንግዲህ ብራችን ኦልሬዲ እየሄደ ነው። ምንም ጠብ ያለ ነገር ወይ ደግሞ የሚታይ ነገር ላይ አልዋለልንም። እንግዲህ በዛን ጊዜ ተስፋ እየቆረጥን ወደ ሀገር የመመላሳችን ፍላጎት እየጠፋ ይሄዳል ማለት ነው። ስለዚህ ይሄ እንዳይሆን ምን ማድረግ አለብን? ሁላችንም ግልጽ የሆነ እቅድ፣ ግልጽ የሆነ ግብ ያስፈልገናል። አንድ ደሞዝ ሲመጣ ወር መጥቶ ደሞዝ ስንወስድ ይህን ደሞዝ ለምንድን ነው የምልከው? ምን ላይ እንድውል ነው የሚለውን ማሰብ ማስተዋል ያስፈልጋል። እንግዲህ ቤተሰቦቻችን አንርዳ፣ ለቤተሰቦቻችን አናድርግ ማለት አይደለም። ነገር ግን ሁሉም አግባብ አለው፣ በአግባቡ መሆን አለበት።
ይሄኛውን አክል ለቤተሰብ ብረዳ፣ ይሄን አክል ደግሞ እዚህ ነገር ላይ ባደርግ ለነገ ይጠቅመኛል፣ ነገ ማረፊያ ይሆናል፣ ነገ መደገፊያ ይሆናል ብለን ማሰብ ማስተዋል ያስፈልጋል። ደሞዛችን እንደወሰድን ወስደን ወደ ቤተሰብ የምንልክ ከሆነ እንግዲህ ቀዳዳዎች ተደፍነው አያልቁም። ነገር ግን ቀዳዳዎችን በአግባቡ በአቅም ልክ ቀዳዳዎችን መሸፈን ይቻላል። ግን እኛ ያለንን ነገር የወሰድነውን ደሞዛችን ወስደን ሁሉንም በምንልክበት ሰዓት እንግዲህ ቀዳዳውን በዛው ልክ ሰፊ ይሆናል፣ ያልቃል። ወር ሳይደርስ አሁንም ሌላ ችግር ይመጣል፣ ይደወልልናል። እነዚህ አይነት ችግሮች አሉ ይባላል። አሁንም ደግሞ ወር ሲደርስ ወስደን እንልካለን። ነገር ግን እኛ ነን በስደት ላይ ያለነው፣ እኛ ነን እድሜያችንን እየፈጀን ወይ ደግሞ ያቃጠለን ያለነው። ግን ቤተሰቦቻችንም እየረዳን ራሳችንም የሆነ ነገር ማድረግ ያስፈልጋል ማለት ነው። ብራችንን ስንልክ ይሄ ነገር ይሄኛውን አክል በዚህ ነገር ላይ ይደረግ፣ ይሄ ነገር በዚህ ነገር ላይ ይዋል ብለን ለይተን ማወቅ ያስፈልጋል። ከሀገራችን የወጣ ነው ያችን ጥቃቅን ችግር ብቻ እየፈታን ለቤተሰቦቻችን የወር ሰብል ብቻ እየሸመትን ትናንሽ ቀዳዳዎችን እየሸፈንን ብቻ ለመኖር አይደለም። ቀጣይነት ያለው በቀጣይነት ችግራቸውን እየፈታን የምንቆይበት ነገር ማድረግ ያስፈልጋል። እኛ ዛሬ በየወሩ ደሞዝ እየወሰድን ልከን በኋላ ላይ እኛም ደክመን ባዶ እጃችን ስንሄድ ቤተሰቦቻችን ያንም እገዛ ይፈልጋሉ። ታዲያ ያኔ ጉልበታችን አልቋል፣ የሰራነው ብራችን ኦልሬዲ ከስር ከስር እየላክን ጨርሰናል። በምን እንረዳቸዋለን? ግን አሁን ቆም ብለን ካሰብን ካስተዋልን ደሞዛችንን ስንልክ ይሄ ለነገ ይሄ ለኔ ብለን ብንል ነገ ላይ ግን እኛም ሄደን የምንደገፍበት ኦልሬዲ እዛ ሄደን እንኳን እየሰራን እንኳን ቤተሰቦቻችን የምንረዳበት ነገር ሊኖር ያስፈልጋል። ይሄ እኮ 2 ዓመት ነው፣ 1 ዓመት ነው። በቃ 1 ዓመቱን ልጨርስ ችግር የለውም፣ 1 ዓመቱ ላይ እቆጥባለሁ ብለን አሁንም 1 ዓመቱ ምንም ሳንይዝ ያልቃል። አሁንም ደግሞ 3 ዓመቱ ምንም ሳንይዝ ያልቃል። እያለ ይሄዳል። ዘመን በሰፋ ቁጥር ብዙ ብር መያዝ ሳይሆን ዘመን በበዛ ቁጥር እድሜያችንም ያልቃል። የምንፈታው ቀዳዳም እየሰፋ ይሄዳል። ሳይሸፈን እኛም እድሜያችንን እናቃጥላለን። ግን ግልጽ የሆነ ግብ ከሀገራችን ስንወጣ ለምንድን ነው የወጣ ነው? ለቤተሰቦቻችን ምግብ ብቻ እየገዛን ለማኖር ነው ወይስ ለቤተሰቦቻችን እኛም እየኖርን የምናኖርበት ነገር ለማድረግ ነው የወጣ ነው የሚለውን ቆም ብለን ራሳችን መጠየቅ ያስፈልጋል። ወር ስመጣ ለምንድን ነው የምልከው ደሞዝ? ለምንድን ነው የምንልከው? እስኪ አስተውለን ሂሳብ ሰርተን ነው የምንልከው ወይስ በቃ ደሞዝ መጥቷል ብለን ብቻ ነው ወስደን ወደ ቤተሰብ የምንልከው? ቤተሰብ ጋር ስንልክ ምን ላይ እንዲያውሉት ነው? ሁሉንም በቃ ቀዳዳዎቻቸው ሸፍነው እንዲጨርሱበት ነው ወይስ በኋላ ላይ ለእኛም ሆነ ነገር የሚሆን ነገር ለማድረግ ነው የምንልከው? ያ ነገር እኛንን ፕላን አድርገን እኛንን ይሄ ነገር እዚህ ላይ ይዋል ብለን መላክ ያለብን። ምክንያቱም እኛንን እየሰራን ያለ ነው፣ እኛንን አይደለ እድሜያችንም እየገፋ የሚሄደው። ስለዚህ ግልጽ የሆነ ግብ ከሀገራችን ስንወጣ የወጣንለት ነገር ምንድን ነው? ምንድን ነው ለማድረግ የወጣ ነው? የእውነት ቤተሰቦቻችን ብቻ በትንሹ ነገር ብቻ እየረዳን ለማኖር ነው? ግልጽ የሆነ ግብ በቃ ለቤተሰብም ከሆነ ምንድን ነው ለማድረግ የወጣ ነው? ቤት ለመስራት ነው? መሬት ለመግዛት ነው? ወይስ ምን ለማድረግ ነው የወጣ ነው? ግልጽ የሆነ ግብ ያስፈልገናል። በቃ የወር ሰብል ወይ ደግሞ የወር አስቤዛ ብቻ እየሸመትን የወር አስቤዛ ብቻ እያሟላን ለማኖር ከሆነ የወጣ ነው፣ እሱ ግልጽ የሆነ ግብ አይደለም። ምክንያቱም እሱ የሚቆም አይደለም፣ መቆሚያ ያለው አይደለም። ሁሌም የሚያስፈልግ ነው። በየወሩም ሆነ በየሳምንቱ በየቀኑ የሚያስፈልግ ነው የቤት ነገሮች መሟላት። ስለዚህ እሱ አይደለም ግልጹ ግባችን። በቃ ቤተሰቦቻችን ምን ለማድረግ ነው የወጣ ነው? የእውነት እስኪ ቆም ብለን ራሳችንን ጠይቅ። ምንድን ነው ግባችን? እሺ ምንድን ስናሳካ ነው ኦልሬዲ በቃ ወጥተን 1 ወር 2 ወር እንደሆነ ምግቡን መግዛት እንችላለን ወይ ደግሞ ቤት ውስጥ ያሉትን ቀዳዳዎች መሸፈን እንችላለን። ታዲያ እሱ ብቻ ነው ግባችን ወይስ ምንድን ነው? ለቤተሰቦቻችን ከሆነ ምንድን ነው ለማድረግ የወጣ ነው? ግልጽ የሆነ ግብ ያስፈልገናል። በቃ ይሄን አሳክቻለሁ ይስ ብለን አመት ሲሆነን ወይ ደግሞ በቃ በአመት ውስጥ ይሄን አድርጌያለሁ፣ በዚህ አመት ውስጥ ይሄን ለማድረግ ነው የወጣሁት አድርጌያለሁ፣ በዚህ አመት ውስጥ ደግሞ ቀጣዩን ይሄን ነው የማደርገው ብለን የምንለው ግልጽ የሆነ ግብ ያስፈልገናል። በአንድ አመት ውስጥ ለቤተሰብ ይሄን ባደርግ፣ በዚህ አመት ውስጥ ደግሞ ይሄን አደርጋለሁ፣ ይሄን ለራሴ አደርጋለሁ ብለን እንላለን ማለት ነው። ስለዚህ ለቤተሰብም ከሆነ ለቤተሰብ በዚህ አመት ውስጥ ምን ለማድረግ ነው ያሰብነው? ምን ለማድረግ ነው? ቤተሰብ ምን እንዲያደርጉበት ነው? እሺ ግማሹን እንዲመገቡበት ወይ ደግሞ አስቤዛ እንዲያሟሉበት ብንልክ ግማሹንስ
ምን በቃ ነገኛ ሄደን ለቤተሰቡ ይሄን አድርጌያለሁ፣ ለቤተሰቦቼ ይህንን በቃ ከዚህ ችግር አውጥቻችኋለሁ የምንልበት በአይናችን አይተን የምንጽናናበት ነገር ምንድን ነው? የሚታይ ነገር እኛን የደከምንበትን ልፋታችንን የእውነት ነገር እንድናርፍበት የሚያደርገን ምንድን ነው? ስለዚህ ብዙ ዓመታትን በስደት ላይ እንዳናስቆጥር ብዙ ዓመታትን በስደት አለፍተን ለፍተን በኋላ ላይም ደግሞ መደገፋ እንዳናጣ ግልጽ የሆነ ግብ በወር ውስጥ ስንልክ ደሞዝ ስንልክ ለምንድን ነው የምንልከው? ግማሹን ለችግራቸው ማለፊያው ደግሞ ለአስቤዛ ማሟያ ብንልክ ግማሹንስ ምን ላይ እንዲያደርጉት? በቃ እኛንን ሂሳብ ሰርተን ይሄን እዚህ ላይ ተደርጓል፣ በዛም ጊዜ ከላክን በኋላ ደግሞ ምን ላይ ተደርጓል ወይ መረጃ ስጡኝ የሚል ማለት አለብን። ምክንያቱም በቃ እነሱን እስከ ነገም መርዳት አለብን። ቤተሰቦቻችን ዛሬ ብቻ ደሞዝ በየወሩ ስለምናገኝ ብቻ እየረዳናቸው በኋላ ሀገራችን ስንገባስ ጭራሽ እኛም ከነሱ እርዳታ እንፈልጋለን ማለት ነው። ዛሬ ላይ ብራችንን በአግባቡ ግልጽ በሆነ ግብ ግልጽ በሆነ ቅድ ካልመራ ነው ወይ ደግሞ ደሞዛችን እየወሰድን ብቻ ምንልክ ከሆነ እኛም ነገ ተረጂ ነው የምንሆነው። ግን ቤተሰቦቻችን ነገም ከኛ እርዳታ ይፈልጋሉ። ስለዚህ ነገ እኛም እየኖርንበት ቤተሰቦቻችንም በቀጣይነት የምንረዳበት ነገር ምን ለማድረግ ነው የወጣ ነው? ግልጽ የሆነ እቅድ፣ ግልጽ የሆነ ግብ ያስፈልገናል። በቃ አመት ሞልቶኛል፣ በዚህ አመት ውስጥ ያሰብኩትን ያቀድኩትን አሳክቻለሁ ብለን እንድንል። ስለዚህ ያ ግቡ ምንድን ነው? ምንድን ነው ግባችን? ስለዚህ እቅድ፣ ግብ፣ ግልጽ የሆነ እቅድ ስለሌለን ነው በቃ ጥቃቅን ችግሮችን ለመፍታት እንወጣለን። ያንን ጥቃቅን ብቻ ስንፈታ እንቆያለን። ከዛ እድሜያችን በዛው ልኩ እየሄደ ይቀጥላል። ብዙ ዓመታትን በስደት ላይ እናስቆጥራለን። ስለዚህ ይሄ እንዳይሆን እንግዲህ የዛሬው ምክሬ ግልጽ የሆነ እቅድ፣ ግልጽ የሆነ ግብ ይኑረን። ደሞዛችን ስንልክ ለምን እንደምንልክ ምን ላይ ለመዋል እንደሄደ ማወቅ አለብን። ደሞዛችን እየወሰድን ብቻ መላክ አይደለም። ለምን እንደሚላክ ግልጽ የሆነ ግብ፣ ግልጽ የሆነ እቅድ ይኑረን እላለሁ። እንግዲህ በቀጣይም ሌሎችም በብዙ ዓመታትን በስደት ላይ የምናስቆጠርበት ብዙ ምክንያቶች አሉ። እነሱን ደግሞ በቀጣይ ቪዲዮዎች ሼር የማደርጋችሁ ይሆናል። የዛሬው ቪዲዮ እንደጠቀማችሁ አምናለሁ። በተለይ ለእህቶች ለወንድሞቼ በስደት ላይ ለሚገኙ ሼር አድርጉልኝ። ቻናሌ ሰብስክራይብ ማድረግ አትርሱ። በቀጣይ የምሰራቸው ቪዲዮዎች እንዲደርሷችሁ የደውል ምልክቷን ነካ አድርጉ ማለት ነው። አመሰግናለሁ። መቅደስ ህልመኛዋ ነበርኩ። የዛሬ ቆይታችን አሪፍ እንደነበረ እንደተጠቀማችሁበት አምናለሁ። መልካም ሳምንት